ሰላም እንዴት ናችሁ? 10 ዋና ዋና የቀይ ስር የጤና ጥቅሞችን እነግራችኋለሁ። የናይትሬት ይዘቱ ከፍተኛ ሲሆን ረዘም ላለ ጊዜ የኃይል ምንጭነት ይውላል። አንደኛ፣ የናይትሬት ይዘቱ ከፍተኛ ሲሆን ረዘም ላለ ጊዜ የኃይል ምንጭነት ይውላል። የልብ ጤንነትን ለማሻሻልምና ስፖርታዊ እንቅስቃሴዎችን በሚገባ ለመወጣት ይጠቅማል። ሁለተኛ፣ በብረት ወይም አይረን ንጥረ ነገር የተሞላ ሲሆን በደም ውስጥ ኦክሲጅን በትክክል እንዲዘዋወር ይረዳል። በተጨማሪም የደም ማነስ በሽታን ይከላከላል። ሶስተኛ፣ ቢታኒን የተባለ ጸረ ኦክሲዳንት የያዘ ሲሆን ሴሎቻችንን ከጉዳት ይጠብቃል እንዲሁም ካንሰር ይከላከላል። አራተኛ፣ ቫይታሚን ኤ በውስጡ የያዘ ሲሆን ለጤናማ አይን እይታ አስፈላጊ ነው። የዳፍንት በሽታንም ይከላከላል። በተጨማሪም ጤናማ የቆዳ ሴሎች እንዲኖረን ያደርጋል። አምስተኛ፣ ከፍተኛ የፋይበር ይዘት ስላለው ለጤናማ የምግብ መፈጨት ጠቃሚ ነው። የሆድ ድርቀትንና ተቅማጥን ይከላከላል እንዲሁም በአንጀት በሽታ የመያዝ ዕድላችንን ይቀንሳል። ስድስተኛ፣ ከተክሎች ለሚገኝ ፕሮቲን ጥሩ ምንጭ ሲሆን ለዘይታማ የሰውነት አካሎቻችን እድገት በጣም ጠቃሚ ነው። ሰባተኛ፣ የፖታሲየም ይዘቱ ከፍተኛ ሲሆን የነርቭ ግብረ መልስ በትክክል እንዲተላለፍ ይረዳል። ፈጣን አስተሳሰብ እንዲኖረን ይረዳል። በተጨማሪም ግልጽ አስተሳሰብ እንዲኖረን ይረዳል። ስምንተኛ፣ በፎሊክ አሲድ የተሞላ ሲሆን ለጽንስ እድገትና ጥንካሬ አስፈላጊ ነው። ዘጠነኛ፣ በካልሲየም የበለጸገ ሲሆን ለአጥንት እድገትና ጥንካሬ በጣም አስፈላጊ የሆነ ሚኔራል ነው። አስረኛ፣ በቫይታሚን ሲ የበለጸገ ሲሆን ቁስል ቶሎ እንዲያገግም ይረዳል፣ ከኢንፌክሽንም ይከላከላል። በተጨማሪም ጠንካራ በሽታን የመከላከል አቅም እንዲኖረው ይረዳል። ውድ ቤተሰቦቼ ይህ መረጃ አስፈላጊ መረጃ ስለሆነ ሌሎችም እንዲማሩበት ሼር እንድታደርጉት ጠይቃለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል ሰላማችሁ ይብዛ። ሰላም።